ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። አንድ ብርጋዴር ጀነራል በምን ያህል ጊዜ እዛ ቦታ ይደርሳል? ምን ያህል አገሪቱ ወጪ ታወጣበታለች? ምን ያህል ሀብት ፈሶበት ነው እዚህ ቦታ የሚደርሰው? እንግዲህ በእናንተ ጊዜ በቀዳማዊ ኃይለ ሥላሴ ጊዜ አንድ መኮንን ማዕረግ ሲሰጠው ዝም ብሎ በኮታ አይደለም፣ ዝም ብሎ ትከሻ ላይ ማዕረግ ኮከብ መለጠፍ አይደለም። በተግባርም በትምህርትም ውጭ ሀገር ድረስ አሉ የተባሉ የጦር ኮሌጆች ተምረው በቂ የሆነ ዕውቀት አግኝተው አመታት በፈጀ የእርከን ደረጃ ነው ማዕረግም ሲሰጣቸውና ብዙ ሀብት ይፈስባቸዋል። ዝም ብሎ እንደተራ የሚታዩም አይደሉም። የሀገሪቱ ሀብት አንጡራ ገንዘብ የፈሰሰባቸው ስለሆኑ እንደ ተለየ ሁኔታ ይታያሉ። ምናልባት የብርጋዴር ጀነራል ከህወሓት ጊዜ ጀምሮ አንድ ወታደራዊ መኮንን ማዕረግ የሚሰጠው ያው በኮታ ስለሆነ ምን ያህል ገንዘብ ፈሶበታል? ምን ያህል ዕውቀት? ምን ያህል እንግዲህ አንድ ዶክተር ለአንድ 100,000 ሰው ሕክምና ይሰጣል ይባላል። አንድ ብርጋዴር ጀነራል ወይም እንዲያንም መኮንን ለምን ያህል ጦር ወይም ለምን ያህል እንደዚህ የሚባል ነገር አለ ወይ? ከሆነስ ኪሳራውን እንዴት መግለጽ ይቻላል? ሻለቃ ማሙ ይሄ ጀነራል መኮንን አሁን እኔ ስገምት ያው ወደ እድሜው እንደተገለጸው መታወቂያው ሶሻል ሚዲያ ላይ ያለ ወደ 50ዎቹ መጀመሪያ ውስጥ የገባ ነው። እርግጠኛ ነኝ ከ20 ዓመት በላይ ወይም 30 ዓመት አካባቢ በሰራዊት ውስጥ ሳገለግል አይቀርም። ለምን ይሄ መጀመሪያ ዝም ብሎ ተነስተው ጀነራል ከሚሆኑት መካከል አይደለም። ምናልባት ከመሰረታዊ ወታደር ጀምሮ በበታሹም በዛ መስመር አድጎ እዚህ ደረጃ የደረሰ ሊሆን ይችላል። ወይም ደግሞ እንግዲህ ወይ በመኮንነት ኮርስ ገብቶ እዚህ ደረጃ የደረሰ ሊሆን ይችላል። እድሜው ከፍ ያለ ነው። ጀነራል መኮንነት እስከ 40ዎቹ ቤት ሊደረስ ይችላል ወጣትነት ከተገባ እና ስለዚህ ይሄ ሰው ከሀገር እሱ ላይ ካወጣችው ወይም ኢንቨስት ካደረገችው ይበልጥ እሱ ላይ የከፈለው ወይም ያለፈበት ህይወት በጣም ረጅም እና ከፍተኛ ነው። ለምን ውትድርና ሃርድሺፕ ነው። እዚህ ደረጃ እንደዚህ በቀላሉ ሊደርስ እንዳልቻለ እገምታለሁ። የዚህኛው ገና በቅርብ ጀነራል መኮንን የሆነ ይመስለኛል። የቆዩት አይነት ድሮ ከመሬት አንስተው ኮሎኔል ወይም ጀነራል በሚያደርጉበት ዘመን የተሾመ አይመስለኝም። ምናልባት እስከ ሙሉ ኮሎኔል ድረስ መጥቶ እዛ ላይ ቆይቶ ይመስለኛል እና ይሄ ሰው በመከላከያ ደረጃ በዚህ ደረጃ ያደገና በዚህ ደረጃ ነባር ኦፊሰር የሆነ ሰው በጣም ቫልዩ ከፍተኛ ነው እና አግባብ በሌለው ሁኔታ ነው። እንግዲህ አንድ ኮር ማለት ብዙ ክፍለ ጦሮች ያሉት ነው። ግን እሱ አንድ ሬጂመንት ማይሞላ ኃይል ይዞ ሲጓዝ ነው የጉዳት የደረሰበት። በትክክለኛው በመደበኛው ውጊያ ቢሆን ብዙ ክፍለ ጦሮች ከፊቱ አሰልፎ እሱ የኮር አዛዥ ስለሆነ ኮር ማዘዣ ቦታ ነው የሚገኘው እና እነዛ ክፍለ ጦሮች ከደመሰሱ ነው እሱ ጋር መድረስ የሚቻለው። ወይም ደግሞ የተለያየ የከባድ መሳሪያም የአየር ጥቃትም ጀነራል መኮንን ሊሰዋ ይችላል። ይሄ ግን ጥሩ እንትን አይደለም። ለማንኛቸውም ግን እሱ ያው በተሰጠው ግዳጅ ላይ ነው የሞተው። ዞሮ ዞሮ በወታደራዊ ግዳጅ ላይ ነው የሞተው። በወታደራዊ ግዳጅ ላይ ተሰማርቶ አንዳንድ ጊዜም በከተማ ውስጥ በአንድ 2-3 አጃቢ ሲሄድ እኮ ሊገደል የሚችል ኦፊሰር ሊኖር ይችላል። ግን ይሄ በደፈጣ ውጊያ ሰርፕራይዝ ተደርገው እንደገና ደግሞ ደፈጣ ውጊያውን መቋቋም በማይችሉበት ስልታዊ ሁኔታ ላይ ተገኝተው ሰራዊቱ ተመቶ ጀነራሉም ሊሞት የቻለበት ስለሆነ ትልቅ ውድቀት ነው የሚባለው። እሱ ግን ያው በግዳጅ ላይ መስዋዕት የሆነ ነው። በሊደርሺፕ በኩል ስህተት ሊኖር ይችላል። የመረጃም የውስጥ ሰውም መረጃ አቀብሎም ሊሆን ይችላል። ይሄ ሁሉ እንዳለ ሆነው ግን ሰውየው የተሰዋ ነው የሚባለው። በዚህ መሰረት ተገቢውንም የቀብርም ሆነ የክብር ቀብር ማግኘት እንትን መብት ያለው ሰው ነው እኔ እንደማስበው። አሁን በድብቅ ሆነ በሚዲያም ላይ አልወጣም
እንደዚህ የሚባል ነገር ይሰማል። እሱ ትክክል አይመስለኝም። ትልቅ አሁን ደግሞ ከጉዳቱ በላይ ደግሞ የሞራል ውድቀት የሚያመጣው ደግሞ ይሄ ነው፣ ለሌሎቹ በህይወት ላሉት ማለት ነው። እያንዳንዱ ጀነራል እንግዲህ በአነስተኛ ኃይል ወይም በደፈጣ ወይም በከተማ ውስጥ በአሳሲኔሽን በምን ቢገደል እንግዲህ እንደዚህ ክብር ሊያጣ ነው ማለት ነው። እና ይሄ ራሱ ደግሞ ሌላ ሞራል የሚነካ ነገር ነው የሚመስለኝ መደባበቁ። እንደው ሻለቃ ማሞ ወደዛም ልመጣ ነበረ። እንግዲህ አንደኛ እኚህ ብርጋዴር ጀነራል አስናቀ ብቻ አይደሉም ሞታቸው ለህዝብ ያልተነገረም። በርካታ ኮሎኔሎችም በተመሳሳይ በድብቅ ከካሜራ በስተጀርባ የቀብር ስነ ስርዓታቸው ሲፈጸም በተደጋጋሚ ታይቷል። መከላከያ ወይም የአብይ አህመድ አገዛዝ እንዲህ አይነቱን ነገር ለምን መረጠው? ከሞራል ጉዳይ ነው? ሌላው ከሰማ የሞራል ክስረት ይደርስብናል ከሚል ነው? ወይም ደግሞ ለፋኖ ጥቃት እውቅና ላለመስጠት ነው? ከምን አንፃር ነው እንደው እንዲህ አይነት ነገር የሚደረገው? እኔ በእኔ ግምት መቼም አንደኛ ያው በብዙ ነገር አሁን ባለው መንግስታዊ ስርዓት የምናየው መስቀልቀል እና ድክመት እና ብዙ አስነዋሪ ነገሮች መካከል አንዱ ይሄ ነው። ብዙ ጊዜ እንደዚህ ሞተውም ሆነ ጀግንነት ሰርተው ስማቸው የማይጠራ ሰላዮች ናቸው እንጂ የጦር ጀነራል፣ የጦር መኮንን፣ የጦር ወታደር ራሱ ወታደር በጦርነት ተስፋፍቶ እልቂቱ በስቶ እርስ በርስ ጦርነት መጨረሻ ላይ እስከሚበላሽ ድረስ እያንዳንዱ ወታደር በጦር ሜዳ ሲሞት በሄሊኮፕተርም ሆነ በተሽከርካሪ አስከሬኑ መጥቶ የኢትዮጵያን ሰንደቅ ዓላማ ለብሶ በውጭ የምናየው ማለት ነው። በአሜሪካ በእንግሊዝ ባደጉ ሀገሮች የምናየው አይነት ክብር የወታደራዊ ሚሊተሪ ፊነራል እንትኑን የጠበቀ ክብሩን የጠበቀ ነበር የሚደረገው ጦርነቱ እስኪበዛ ድረስ። እና አሁን ከወታደርም ሆነ ጀነራል መኮንን በግዳጅ ላይ የተሰዋ ሙሉ ሚሊተሪ ክብሩን የጠበቀ ቀብር ሊደረግለት ይገባል። እንደገና ደግሞ የጀነራል መኮንን ሲሆን ደግሞ በጣም ከፍተኛ መኮንን፣ ከዛ ደግሞ ጀነራል መኮንን ሲባል ደግሞ በጣም የሚሰለፈውም የክብር ዘብ አስከሬኑን አጅቦ ቀብር ስነ ስርዓቱን የሚያካሂደው የክብር ዘብ የሚባል አለ። እሱም በቁጥርም በአሰላለፍም ከፍተኛ ነው የሚሆነው። ከዛ በኋላ ደግሞ የመሸኛ ጥሩምባ ማለትም ላስት ፖስት የሚባለው የሚደረግለትም ለጀነራል መኮንን በጣም የተለየ ነው። ከዛ በስተቀር ግን ሌሎች መስመራዊ መኮንኖችም ሆነ ከፍተኛ መኮንኖች የቀብር ስነ ስርዓታቸው ክብርን የጠበቀ መሆን አስከሬኑ እስከተገኘ ድረስ ቀብር እስከተፈጸመ ድረስ የሚያደባብቅ ነገር ሰላይ ካልሆነ በስተቀር የጦር ጀነራል የጦር መኮንን በዛ አይነት የወታደሮቹ የመሰረታዊ ወታደሮቹ ባይሳካ እንኳን ይሄ ራሱ ለመሰረታዊ ወታደርም ቢሆን ሲምቦሊክ ነው። አዛዡ ነው፣ አለቃው ነው። ሌሎች ጀነራሎች አሉ። ነገ ሲሞቱ የነሱም ክብር እና እንትን እንደዚህ የሚዋረድ ከሆነ ምን አይነት ሬፑቴሽን ነው የሚኖረው እና ምን አይነት ሞራል ነው የሚኖረው? ጀነራሎችስ ምን አይነት ሞራል ነው የሚኖረው? ዛሬ እነሱ በህይወት ስላሉ ነው። ነገ ወታደር እንደሆነ ህይወቱን ድረስ አሳልፎ ለመስጠት ቆርጦ ቃል ኪዳን ገብቶ ዩኒፎርም የለበሰ ወታደር ኤኒ ታይም በግዳጅ ላይ ሊሰዋ ይችላል። እንኳን እንደዚህ ጦርነት ምድሪቷን ባጥለቀለቀበት ምድር ሰላም ባለበት ዓለምም ቢሆን አንድ ቀን ጦርነት ቢመጣ የግንባር ቀደም ተሰላፊ ወታደር ነው። ጦርነት ብቻ አይደለም፣ የተፈጥሮ አደጋ ቢመጣ ቀድሞ የሚደርሰው የጦር ወታደር ነው። ለናቹራል ዲዛስተር ሲመጣና ለዛ የሚሰጥ ክብር ምን እንደሆነ እንኳን ለፖለቲካ ጥቅም ለፕሮፓጋንዳ እንዳያመች በሚል መንግስታዊ ስርዓቱ እንዲህ አይነት ካልኩሌሽን ውስጥ መግባቱ ሰራዊቱንም ሆነ መንግስትን የሀገሪቷን ህዝብን የነዚህ ሰዎችስ ቤተሰቦች ብዙ ጊዜ ወታደር ከቤተሰቡ ጋር አይኖርም። ልጆቹን፣ ቤተሰቡን፣ ሚስቱን፣ ልጆቹን ትቶ ነው በየግዳጁ የሚንከራተተውና መጨረሻው ደግሞ እንደዚህ ሲሆን የቤተሰቡስ የህዝቡስ ሞራል ምን ይባላልና
ሻለቃ ማሞ ምናልባት ይሄ የተባለውን ማርሽ ባንድ እንደነበረ የሆኑ መኪኖች አጅበው በመንበረ ጸባዖት ቅዱስ ካቴድራል ቤተክርስቲያን መፈጸሙን በተለያዩ የመረጃ ምንጮች አረጋግጠናል። ይፋ ለምን አልተደረገም? ለምን የመገናኛ ብዙሃን የመንግስት መገናኛ ብዙሃን ሌሎችም ቀደም ሲል እርሶ ብለውታል፣ የአሜሪካ ወታደሮች ሲሞቱ እንዴት ተደርጎ ፕሬዝዳንቱ በአካል ተገኝተው አስክሬን ተቀብለው ወደ የቤተሰቦቻቸው መሄድበትን የሚቀበርበት እንዲህ አይነት ነገር እናያለን። ክብር አለው። እንደዛ ከሆነ ለምን መደበቅ አስፈለገም? በእርግጥ ስነ ስርዓቱ ተከናውኗል፣ አጀብ ተደርጓል ነው የተባለው። በሌሎች አካባቢዎችም እንደዚሁ ሲሞቱ የተወሰነ ስነ ስርዓት አለው፣ ግን አይገለጽም፣ ድብቅ ነው የሚሆነው። ያንን ነገር ነው እንግዲህ በደንብ እያየን ያለ ነው በዚህ ስርዓት ውስጥ። ወደ እኮ ነው ዋናው እኮ ኦፊሻል የሚሆነው ይሄ ሴሬሞኒውም እኮ ለአስከሬኑ እኮ አይደለም፣ ለነዋሪው እኮ ነው፣ በህይወት ላለው ሰው እኮ ነው መታየት ያለበት። ይሄ በክብር በግዳጅ ላይ ህይወቱን ያጣ ጀነራል መኮንን ወይም ሌላ ለሀገሩ ስለሞተ ትልቅ ክብር የተሰጠው መሆኑን የምታሳውቀው እኮ ለቤተሰቡ፣ ለሰራዊቱ እና ለሀገሪቱ ህዝብ ነው። ሚዲያ የሚያስፈልገው እኮ ለዚህ ነው። ከሚዲያ ከደበቀው እኮ አልተደረገም ማለት ነው። ቢደረግም እንዳልተደረገ ነው የሚቆጠረው። እና ይሄን እንኳን ማመዛዘን የሚችልና ይሄንን ከፖለቲካ ጥቅም በላይ አብልጦ ማየት የሚችል መንግስታዊ ስርዓት ስለሆነ ይመስለኛል እንጂ ዋናው ሚዲያው አይደለም እንዴ? ለህዝብ እንጂ ለአስከሬኑ የት ያያል? እሱ ክብር ይደረግለት አይደረግለት? መቼ የቀብሩ ቦታ የቀብሩ አካባቢ ያለው ሰው አጠቃላይ ሀገሪቱ ሰራዊቱስ በሀገሪቷ ላይ የተዘራው ስራ ይሄንን በዚህ ዘመን ደግሞ ሶሻል ሚዲያ ይሄ አሁን እኛ የምናየውን እኮ ወታደሮች ሰራዊቱም እኮ ኒውሱን ያውቀዋል። ከዚህ ከመንግስት የሚሰጠውን ሳይሆን ፋኖ ኃይሎች የሚሰጡትን መግለጫ እኮ ሰራዊቱ እኮ ያዳምጣል። ከማን ነው የምትደብቀው? ስትደብቀው ደግሞ ጉዳት እንጂ ጥቅም አያመጣም። በቃ ዓላማው ትክክል አይደለም። እርስ በርስ ጦርነት ነው። ይሄ የመንግስት ፖሊሲ ያመጣው ችግር ነው። የመንግስት ድክመት ያመጣው ችግር ነው እርስ በርስ ጦርነቱ። ግን ሰው ተሰውቷል። ያም ደግሞ ኢትዮጵያዊ ነው። ከዛም ደግሞ ወታደር ነው። ከወታደርም ደግሞ ጀነራል ነው እንዴ። ይሄንን መደበዚህ ምን የሚያሳፈር ነገር አለውና ነው። እና በጣም የሚያሳዝን ነው። ለሰራዊቱ ላሉት መኮንኖች በጣም አዝናለሁ በእውነት። እኔ እንኳን ይሰማኛል ውጭ ያለው እንደዚህ አይነት ሲደረግ ዓላማውን ባልደግፈውም ሰራዊቱ የሚዋጋበትን ጦርነቱን ባልደግፈም፣ ግን እንደዚህ አይነት ወታደርም ሆነ ወታደርም በየጥሻው አስከሬኑ የወደቀ ገበሬው መቅበር እስኪያቅተው ድረስ ማምላክ ፈጣሪ ማት በረዶ ያዘንብበናል ቀብረን ካላደርን ብለው እንትን የሚሉ ገበሬዎች ሲናገሩ ሰምቻለሁ። ይሄስ አይሰቀጥጥም? የኢኮኖሚው የጦርነቱ የሚበላው የሚያደህየው ሀገርና ህዝብ ቀርቶ እነዚህ ልጆች በወጣትነታቸው ሄደው በየጫካው በየጥሻው እየወደቁ የሚቀሩት ሰዎች ደምስ ህይወትስ አያሳዝንም? እና ለዚህ ጦርነት መፍትሄ ፖለቲካዊ መፍትሄ መስጠት አያስፈልግም? መድከም አያስፈልግም? ሌላ ነገር ስልጣንን ለማስቀጠል የሚያስችል ምን ብናደርግ ይሻላል? እንዴት ብንመረጥ ይሻላል? እንዴት ለዓለም ከተማውን ውበት ብናሳይ ይሻላል ከማለት ይልቅ የሰዎችን መሞት የሚሞተው በጦርነቱ ሰላማዊ ሰው፣ ወታደሩ፣ በሌላው ወገን የተሰለፈው ደግሞ የሽምቅ ተዋጊ ኃይል ሁሉም ኢትዮጵያዊ ናቸውና የነዛ ሰዎች ደም እና ህይወት አይበልጥም? ከዚህ ሁሉ የፖለቲካ ስራ ለመስራት ቀን ከሌሊት እንቅልፍ አጥተው ከሚታትሩ ይሄኛው እኮ ነበር የሚበልጠው። ዛሬ ደግሞ ለነሱ ለሚያምኑበትና ለዓላማ ጋር ተሰልፎ ህይወቱን የሰጠን ሰው አሁን ደግሞ በሱ ማፈርና ከሚዲያ መደበቅ ምንድነው? በጣም ያሳፈር ነው። በጣም የሚያሳዝን ነው። ሻለቃ ማሞ እንግዲህ
ምናልባት ለሰራዊቱ ቀደም ሲልም ነካክተውታል። ሰሞኑን በመከላከያ ውስጥ የነበሩ አካላቸው ጎሎ ጥቅማ ጥቅም በመነፈጋቸው አደባባይ የወጡትን ያው የመከላከያ አንድ ጀነራል ወጥተው ማስጠንቀቂያ የሰጡበትና ብዙዎች የታሰሩበት እስካሁን እንደሰማነው 50 የሚደርሱ የመከላከያ ሰራዊት የቀድሞ አባላት በተለያዩ ቦታዎች ታስረዋል። ስለዚህ አሁን ወታደሩ ውስጥ ያሉ በአሁን ሰዓት በጦርነት ውስጥ ያሉ በግዳጅ ላይ ያሉ ራሳቸውን በቪዲዮ እየቀረጹ እንደዚህማ ከሆነ እኛ ተጎርተን ዋጋ ማናገኝ ከሆነ ተጎርተን እንደ ሸንኮራ ተመጣን ምንጣል ከሆነ ለምን ዋጋ እንከፍላለን የሚል ጥያቄ እየተነሳ ነው። እንዲህ አይነት ዘመቻ ተጀምሯል። አሁን ደግሞ ይሄ ተጨመረበት። ቢሞቱ እንኳን ክብር አይሰጣቸውም። ቢሞቱ እንኳን ለሀገር ዋጋ ከፍለው። ስለዚህ እነዚህ የተደራረቡ የመከላከያ ሰራዊቱ ጉዳቶች ብሶቶች አሉ። ይሄ ምንን ያሳየናል በቀጣይ? ይሄ ትልቅ አሁን በግዳጅ ላይ መከራውን ለሚያየው ሰራዊት ትልቅ የሞራል ውድቀት ነው። እንግዲህ የሞራል አስፈላጊ ነው። ሞራልን ከሚጎዱ ነገሮች አንዱ እንዲህ አይነት በእኛም ዘመን ጦርነቱ ሲስፋፋ እንደ ጀግኖች አምባ የሚባል ቦታ አለ። ከዛ ደግሞ የህፃናት አምባ የሚባል ነበረ። የጀግኖች ልጆች እንክብካቤ የሚደረግበት ይሄን ሁሉ ግንባር ላለነው ሳይቀር ያው ዜና ያሳዩን ነበር። እና ይሄ ምንድነው አትጣሉም ብትጎዱም እንደዚህ እንክብካቤ ያላችሁ ለማለት ብዙ ጥረት ይደረግ ነበር በዛም ዘመን። በእርግጥ በዛም ዘመን ቢሆን ጦርነቱን በሰላማዊ ፖለቲካ መፍትሄ ሰጭነት ማስቆም የሚፈልግ አቅሙም ያለው መንግስታዊ ስርዓት ባለመኖሩ ነው 30 ዓመት የተወጋ ነው። አሁንም ተመሳሳይ በጣም እንደውም የቀለለ ፖለቲካዊ መፍትሄ ለመስጠት የሚያስችል የቀለለ ኮዝ ነው ይሄንን ጦርነት እርስ በርስ እልቂት ያስከተለው። እና በዚህ ሁኔታ ውስጥ ያሉ ባለፈውም አንተ ጋር ስንወያይ ተናግሬያለሁ። ይሄ ጦርነት በኦሮሚያ ክልል በአማራ ክልል የሌላውን ሳንጨምር ማለት ነው ሌላም ጋር ሞት አለ፣ እልቂት አለ፣ በሰላማዊ ሰውም ያልቃል፣ ወታደሩም ያልቃል፣ ሽምቅ ተዋጊውም እንዲሁ ጉዳት አለ በሁሉም ጋር። ግን በተለይ አሁን የመከላከያውን ሰራዊት ካየን ምድሪቷ በሙሉ በአካል ጉዳተኛ ልትሞላ ነው ማለት ነው ይሄ ነገር ከቀጠለ። እና መንግስትም ሊቆጣጠረው ወይም ሃንድል ሊያደርገው የማይችለው ደረጃ ስለሚደርስ በቃ ዞር በሉ ማለት ጀምሯል ማለት ነው። አሁን ትክክለኛ እንደ ጀግኖች አምባ አይነት ከዛም እጥፍ ድርብ ለምን ካዡዋሊቲው ከዛን ዘመን በጥፍ ድርብ ነው የጨመረው። የዘመኑ ጦርነት የካዡዋሊቲ ፊገር እየቀነሰ የመጣበት ዘመን ነው ዘመኑ። በካዡዋሊቲ ኤስቲሜሽን ሲስተም አለ ወታደራዊ የሁሉም ሀገር ወታደራዊ ሚሊተሪ ሳይንስ ትልቁ ጥረታቸው ካዡዋሊቲ ሚኒማይዝ የማድረግ የመሳሪያዎች የማድረግ አቅም ሰዎች በመሳሪያው ላይ መሳሪያውን በመጠቀም ችሎታቸው በአካል ብቃታቸው በስልት አዋቂነታቸው በደንብ ትሬንድ መሆን በመሳሪያቸው ላይ በሚያደርጉት እንቅስቃሴ ላይ በሚታጠቁት ትጥቅ ለሰው ልጆች የጥይት መከላከያ ቦዲ አርመር ድረስ በማልበስ ጭንቅላታቸውን የሚከላከል ሄልሜት በማድረግ ካዡዋሊቲ ለመቀነስ ሳይንቲፊክ በሆነ መንገድ እየተሰራ ካዡዋሊቲ እየቀነሰ ነው የመጣው በዘመናዊ ጦርነት። እኛ ሀገር ግን ምንድነው ነው ካዡዋሊቲ እየጨመረ ነው ሄደው። ለምን በተገቢ ትጥቅ የለንም፣ ተገቢ ትሬኒንግ የለንም ማለት ነው አይደል? አሁን የሚጠቅሱት ጉዳት ሰራዊቱ ላይ የሚደርሰው የአካል የህይወት ጉዳት ማለት ነው። ጉዳት ነው ካዡዋሊቲ ማለት ጉዳተኛ የጦር ጉዳት የሚደርሰው እየጨመረ ነው ሄደው። ከዘመኑ የጦርነት ሚሊተሪ ሳይንስ ዲ ኦፖዚት ነው ወደ ተቃራኒው ነው እኛ ያለ ነው። በእኛ ዘመን የካዡዋሊቲ ሚኒማይዝ የተደረገበት ነው በአሁን ካለው ጋር ስናነጻጽር። እና ለምን ትሬን በትክክል ያልተለማመዱ ያልሰለጠኑ ወታደሮችን እያስገባ በቂ ሊደርሺፕ በሌለበት ጦርነት ባልቆመበት ዝም ብለህ በ3 ወር ስልጠና በ6 ወር ስልጠና እንኳን አንድ ወታደር ለውጊያ ብቁ አይሆንም። በውጊያ ውስጥ ደግሞ ልምምድ ለማድረግ ነባር ወታደሮች ይሄ ጋር ሄዶ ሲቀላቀል ነው እንጂ
አንድ አመትም ብታሰለጥነው ውጊያ ላይ ሲገባ ለውጊያ አዲስ ነው። ውጊያን የሚመስል እንደው ትንሽ የሚቀራረብ ትሬኒንግ ነው እንጂ የምታደርገው ውጊያውን ራሱን ትሬኒንግ ልታደርገው አትችልም። ውጊያውን ትሬን የምትሆነው በውጊያ ብቻ ነው። ውጊያው ሲገባ ደግሞ ብስልና ጥሬ መሆን አለበት። አንተ አዲስ ሰልጥነሃል፣ አንድ አመት ልበል፣ አሁን በ3 ወር ነው። እንደውም በአንድ ወርም የሚወጡ እንዳሉ ሰምተናል። በ3 ወር ምንም ማለት አይደለም፣ በቃ እንጭጭ ጮርቃ ነው። በ3 ወር ሰልጥኖ ከጎን ያለው ደግሞ 6 ወር ሰልጥኖ ይሆናል። በቃ እርስ በርሱ ምንም ሊረዳዳ የማይችል ነው። መሪ የለውም። በሳል መሪ መኖር አለበት። በውጊያ የበታች መሪዎች እነሱ እስከሌሉ ድረስ ልክ አንድ ሆስፒታል ነርስ የሌለው ሆስፒታል ማለት ነው። ኦፊሰር ቢኖር ዶክተር ቢኖር ነርስ ከሌለው ሆስፒታል እንዴት ነው ራን የሚደረገው? ኦፊሰሮች እንደ ዶክተር ማለት ናቸው። ዋናዎቹ ሆስፒታሉን የሚያንቀሳቅሱት የበታች ሹሞች ናቸው፣ የጀርባ አጥንት የሚባሉት። እነዛ የመጀመሪያ ካዡዋሊቲ በጦርነት የሚጎዱ ናቸው ብዙ ጊዜ። ይሄ ስለሆነ ጦርነት ቀጣይነት ሲኖረው እርሾ ያጣል ሰራዊቱ፣ ሊደርሺፕ የለውም፣ ሞራሉ እየወደቀ ነው፣ ካዡዋሊቲ እየበዛ ነው የሚሄደው። አሁን ብዙ ብታየው እግሩ ተቆርጦ እጁ እንትን ብሎ ካዡዋሊቲ ስለሚበዛ የፈርስት ኤድ ወይም የመጀመሪያ እርዳታ ሕክምና ደሙን የሚያቆሙለት አንቲቲታንስ የሚወጋው ወይም ሞርፊን የሚወጋው አጠገቡ ሕክምና በቂ ሕክምና ሐኪሞች ድሬሰሮች በሌሉበት ሁኔታ የሚዋጋ ሰራዊት ነው አሁን ዝም ብሎ እያለቀ ያለው እግሩ እጁ የሚቆረጠው እንጂ ከፍተኛ ከባድ መሳሪያ ውጊያም የለም በአሁኑ ጊዜ። በተለይ የሽምቅ ተዋጊዎቹ ከባድ መሳሪያ ወይም አየር የታጠቁ አይደሉም እና ያሳዝናል። አሁን እነዚህ ገና ብዙ እናያለን። ብዙ እንደዚሁ የተጣሉ ቆስለው አካል ጉዳተኛ ሆነው አካለ ጎደሎ ሆነው የተጣሉ ሰዎች ገና ብዙ ሲወጡ የሚታይበት ጊዜ ነው። ለምን አልቆመም ጦርነቱ? መንግስት አንድ ሊያደርገው አይችልም። እንዲሁ ነው የሰው ልጅ በቃ እንደዚህ መላቅጡ በጠፋ መንግስታዊ ስርዓት እንዲሁ መላቶ ሊቀር ነው ህዝባችን ማለት ነው። ወታደር የተባለ በጣም ያሳዝናል መሳይ። ሻለቃ ማሞን በተመለከተ ከዚህ ቀደም የደረሰን መረጃ ነበረ። ከፍተኛ ቁጥር ያለው ቁስለኛ በየጊዜው እየጨመረ በመምጣቱ በአላጌ ግብርና ኮሌጁ ወደ ቁስለኛ ማገገሚያ ተቀይሮ በየለቱ የሚመጣው ቁስለኛም ከአቅሙ በላይ በመሆኑ ግቢው መለስተኛ ማገገም ላይ ያሉ ህክምናቸውን ሳይጨርሱ ነገር ግን ቦታ እንዲለቁ ተደርገው በአሁን ሰዓት ካላጌ ጀምሮ በዛ መስመር ላይ እስከ ቡልቡላ እስከ ሻሸመኔ ከተማ መንገድ ላይ ጨርቅ አንጥፈው የሚለምኑ ከዘራቸውን ይዘው መቋሚያቸውን ይዘው የሚለምኑ የመከላከያ ሰራዊት አባላት ቁጥራቸው የትየለሌ እንደሆነ ነው የሚነገረው። የጦር ኃይሎች ሆስፒታል ካሉት አልጋዎች 90% የሚሆነው በመከላከያ ሰራዊት ቁስለኛ መያዙንም ነው የተሰማው። ስለዚህ ነገ ከነገ ወዲያ ኢትዮጵያ በጣም ከፍተኛ በጦር የተጎዱ ዜጎች ሊኖራት እንደሚችል ምንም ጥርጥር የለውም። ያንን ደግሞ ማስተናገድ የሚችል ጥቅማቸውን ሊያስከብር የሚችለው የተለያዩ መዋቅር በአሁን ሰዓት ስራ እየሰራ አይደለም። ከዛ ይልቅ ግን ካድሬ መፈንጫ የካድሬ ጥቅም የሚያስከብር ስርዓት ነው ኢትዮጵያ ላይ የነገሰው።